መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። ይቅርታ አጥፍተናል፣ ከመበደራችን በፊት ብዙ መጠጣት አልነበረብንም፣ በልበል ያለኝ ጓደኛዬ ነው፣ ሺህ ዓመት አይኖርም ብሎ ሺህ ብር እንድበደር ያሰመጠኝ የሚሉ መሰል የተበዳሪ ድምጾች እየተሰሙ ሲሆን መንግስት ድምጻቸውን ከሰማ ይስማ፣ አለበለዚያ እየመጡ ነው። የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ሁሉም ሰው ጦጣ ነው። እኔ አሁን በጣም ጦጣ ከመሆኔ የተነሳ እኔ ብቻ ሙሳይ እንዴት እንደሚያደርገኝ እኔ ነው የማውቀው። ይሄ ስሜት እናንተም ሊሰማችሁ ይችላል። በቃ በተለይ ጠቃጠቆ ሙሳይ በቃ ጠቅ ብለህ ዛፍ ላይ ወጥተህ 3 ኪሎ ሙዝ ጸጥ አርግ ነው የሚለኝ። ይሄንን ከኔ በተሻለ ደንቦች ቢያብራሩት ደስ ይለኛል። እና እንዳልኳችሁ ነው፣ ሁላችንም ጦጣ ነን። አንድ ማወቅ ያለባችሁ ነገር ብዙ ሰው የሰው ልጅ የመጣው ከአዳምና ሔዋን ነው ብሎ ያምናል። ሳይንስ እኛ እንደ ሳይንስ መመርናታችን ይሄን አናምን። የሰው ልጅ የመጣው ከጦጣ ነው። ሲጀመር አዳምና ሔዋን ራሱ ጦጣ ካልሆኑ ዛፍ ስር ምን ይሰራሉ? ቀባች ተማሪ ፊቴ ካለው ብላክቦርድ ለይቼ አላያት። ምንድነው እንደዚህ ጥቁር መሆን? እንደ ሰኞ ክላስ ቀሽት መሆን አለባቸው እንዴ? ጭንቅላቷ ኤ+ ሆኖ መልኳ ኤፍ+፣ በኔ ክላስ አፍንጫዋን ትላስ 0 ሐላስ 0 ነው ማስቀምጥላት። ቀሽቶና መምጣት አለባት። በጣም ነው የተናደድኩት። የተማሪዎቹ እሺ፣ እኔ አሁን አስተማሪዎቹ ተከልክለዋል ወይ ነው አሁን የኔ ጥያቄ። አንተን የምጠይቅ ጋዜጠኛ፣ አስተማሪዎች ተከልክለዋል? እኔ እንደዛ ካልሆነ ደግሞ አማርኛ አስተማሪ ምን ሆና ነው የምለው። እንደዛ መስላ የመጣችው እኔ አላቃትም። ስፖርት ቲቸር ነው የምትመስለው ያለ ሜካፕ። ኬሚስትሪም ቲቸር እንደዚህ እኔ በጣም ውበት ያላት አስተማሪ እንደሆነች ነው የማውቀው። አሁንም ዘበኛውና በኬሚስትሪ ቲቸር መካከል ምንም ልዩነት አላየሁም። እንዴ ቀሽት ሊሆኑ ነው የሚገባው። እኛ እዛ ስታፍ ውስጥ ቁጭ ብለን ታዲያ ምን እንይ? እስቲ አስበው። እስቲ ምን እንይ? ታውቃለህ ደሞዛችን አይረባ፣ እኛ እንራባ። በጉቦ ነው የምንሰራው ማለት እንደ የትኛውም የመንግስት መስሪያ ቤት እጃችንን ዘርግተን እንቀበልሃለን። ግን እጃችን ላይ ገንዘብ ያላስቀመጠ ሰው ካለ እዛው ጋር ነው መስኮቱን ዘግተን የምናስወጣው። እንደ አይነት ቀልድ አናውቅም እኛ። እንዴ እኛ ምን ሸቅል እንዴ? አትገንባ ከፈለክ አትገንቡ እንዴ? አይደለም ቆርቆሮ ማደስ፣ አይደለም ፎቅ መስራት፣ የቆርቆሮ ምግብ ለመስራት ራሱ የግንባታ ፍቃድ ማወቅ አለበት እንዴ? ያለኛ ፍቃድ በፕሮቲን ራስን ልትገነባ ይሄ ነው እንዴ? ተጀመረ እንዴ? ሳልጨርስ ያራዳ ቋንቋ መጠቀም ያለበት ያራዳ ልጅ ብቻ ነው ሲሉ ያራዳ ልጆች ተናገሩ። ማንም እርድና የማያርፍ ራፋ እየተነሳ ወዬ እትትዬ እቴትዬ ቢል መስሚያችን እንደ አዲስ አበባ ትቦች የተቆለፈ ነው ያሉት አራዶቹ ቋንቋው የሚነገርበት የራሱ ስፓት አለው ብለዋል። ይህንንም ስፓት ለማስከበር ፍጉር ጋር መሄድ አይጠበቅብንም። ስኩፒኒ የሆነ ፍጉር ራሱ ይቀወራል። ቢላ ነው ጭዌው። ምንድነው እንደዚህ? የአራዳ ቋንቋ በመላ ሀገሪቱ የሚነገር የአራዳ ልጆች መግባቢያ ሲሆን ማንም ገገማ አራዳ ለመባል ቃላት ቢያጣምም ባያወራ እንኳ ድሙ ያስባንበታል። ከተባነነ ደግሞ ስታይል ብለህ ትሸበለላለህ እንጂ ስግጥ ብለህ ቋንቋውን በማጣመም ሰው ነር ማድረግ አይነፋም። ሀገር ቢውልድ የሚደረገው በምንድን ነው? በምርጫ ነው። ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ናይስ። ቤቲ ማነሽ? ህይወት ነሽ? ኬሚስትሪ። አሁን ለምሳሌ መርካቶ ሄድኩኝ ባለፈው ጫማ ልገዛ፣ አዲዳስ የሚል ጫማ ገዛው። ቤት ገብቼ ሳየው አባይ ባስ ነው የሚለው። መረረኝ። ቦምቡን ይዤ ወጣው። እንዳለ ቦምብ ተራ መሀል ቁልቁለቱን ላይ የለቀኩት። ከዛ መጮ ጀመረ። እኔ ቡቲክ አይደለሁ ቦንዳ ነኝ፣ እኔ ጆሊ ጁስ ነኝ፣ የምን ማንጎ ጁስ፣ እኔ ገቢዎች ነኝ፣ አሪፍ መላ ከደረሰኝ የምን ደረሰኝ። የማይጮህ ሰው የለም። ይሄንን ቦምብ ከፈለጋችሁ ሰጣችኋለሁ። አሁን ይሄንን ቦምብ ቤተ መንግስት ራሱ ማፈንዳት ትችላለህ።
ግን አንተ ነው የምትለፈልፈው። ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን፣ ህብረተሰብ ደግሞ መረቁ ምን አይነት ዜና ነው የሰጣችሁ? እየተመገቡ ይሄን ከባድ ጊዜ ማለፍ እንዳለባቸው በስምምነቱ ላይ ተቀምጧል። ዘና ዜና እንዳጣራው ከሆነ ለፕሪቶሪያው የጥብስ አቁም ስምምነት መሳካት ብዙ የህብረተሰብ ክፍሎች ጋዝ ላይ ሆነዋል። ይሄንን አልበም ያቀናበረልህ ማን? ቴንክ ዩ ኦል ፎር ካሚንግ። ይሄንን አልበም ያቀናበረልኝ ያው ኤልያስ ነው። ኤልያስ መልካ? አይ ኤልያስ ተባበል። ምን አይነት ጥያቄ ነው? ኦፍ ኮርስ ኤልያስ መልካ። ኤልያስ መልካ በጣም የድሮም ጓደኛዬ ነው፣ ወዳጄ ነው፣ በጣም የድምጽ አድናቂ ነው። እንዳንተ አይነት ኮርድ የለም ብሎኛል። እና አንድ ቀን አስታውሳለሁ እኔ እያቀነባበረልኝ እንደውም በመሃል ወጥቶ ሽሮ ምናምን እየሰራ ነበር በመጥበሻ፣ እኔ እየዘፈንኩለት ነው። በጣም ተመስጧል። በቃ ማይንድ ብሎዊንግ የሆነ ድምጽ ነው የማወጣው እኔ። ከዛ በቃ በዛ ሽሮ ተመስጦ እየሰራ መሰሉ ፋንታውን ድንገት መጣች። ልክ ስትመጣ ኤልያስ ተመስጦ ሽሮ እየሰራ ሽሮ አረረ። ከዛ እሷ ስታየው ሽሮ አራል፣ እሷ ይሄን ወጣ አወራች። ኤልያስ ሽሮ አሮበት ነው። ኤልያስ ሽሮ ያረበት በእኔ ድምጽ ነው። እና እሷን ራሱ እንዴት ያለሽ እንዴት ምናምን ብዬ ልናገራት ነበረ። ግን ወርቋ አይተነው ጋር ብር አለኝ ቀርቷል። ኦኬ ሶ እንደዛ። እዚህ አልበም ላይ እነማን ተሳተፉ? ከሻኪሶ የበለጠ የወርቅ አረ ንጹህ ዜና ስጡኝ። ሻኪሶ የበለጠ የወርቅ ማዕድን የሚገኘው አዲስ አበባ ነው። ለዚህም ማሳያው በየጊዜው የሚቆፋፈሩት የመዲናዋ ቦታዎች መብዛታቸው ነው ተብሏል። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ አቧራ ይጠጣ ብለዋል። አስተዳዳሪዎቿ እንደተናገሩት ከሆነ የመዲናዋ ቁፋሮ ወደፊትም የሚቀጥል መሆኑን ህብረተሰቡ ተገንዝቦ ልማቱን እንዲደግፍ ያሳሰቡት አስተዳዳሪዎቿ አለበዛ የሚቆፈረው ጉድጓድ ብዙ ሰው ይችላል። የሲሚንቶ ምርት በበቂ ሁኔታ ተደራሽ ያልሆነው ፋብሪካዎችና ደላሎች የተቆጣጣሪዎቹን አፍ በገንዘብ ስለለሰኑት ነው ተባለ። በዚህ ጉዳይ ላይ ጣታቸውን መንግስት ላይ የቀሰሩ ህጋዊ ነጋዴዎች አሸዋ ግርፍ ይጠብቃቸዋል።